አየር ማረፊያዎች ናቸው ብንል ምንነታቸውን ሙሉ በሙሉ መግለጽ አንችልም። ይልቁንም ጥበብና ገንዘብ ተዋህደው የሰው ልጅ የተለጠጠ ፍላጎቱን የሚገልጽባቸው ኪነ ሕንፃዎች ናቸው። ስፋታቸውንና የሚርመሰመስባቸውን የሰው ብዛት ቢመለከቱ አንድ አነስተኛ ከተማ ናቸው ማለቱ አይቀርም። ነገር ግን የቱጃሮች ከተማ፣ ምክንያቱም ደግሞ የሚያዩዋቸው ነገሮች ሁሉ በቅንጦት ዕቃዎች የተሠሩና የሚወጣባቸውም ወጪ ለብዙ አገራት ዓመታዊ ገቢ መሆን የሚችል ነው። በዛሬው ቪዲዮ ሲጠሩ አየር ማረፊያዎች ነገር ግን ቅንጡ ከተማዎች የሆኑ የዓለማችንን 5 ውብና ድንቅ አየር ማረፊያዎችን እንመለከታለን። ሰብስክራይብ። 5ኛ ኢንቾን አየር ማረፊያ። በ5ኛ ደረጃ የምናገኘው $5 ቢሊዮን የፈሰሱበትን የደቡብ ኮሪያ ኢንቾን ኢንተርናሽናል አየር ማረፊያ ነው። ይህ በሲኦል የሚገኘው አየር ማረፊያ ከ8 ዓመታቶች ግንባታ በኋላ በ1993 ዓ.ም ለአገልግሎት ክፍት በመሆን የሲኦል ዋና አየር ማረፊያ የነበረውን ጊምፖን ተክቷል። ታዲያ ያረፈበት ቦታ ትንሽ እንዳይመስሎ በዮንጆንግ እና ዮንግዩ መካከል 56 ስኩዌር ኪሎ ሜትሮችን በመውሰድ ተንሰራፍቶ የሚያገኙት አየር ማረፊያ ነው። ይህ የቦታ ስፋት ከአንዳንድ የከተሞች ስፋት እንደሚበልጥ ልብ ይላሉ። ኢንቾን የዓለማችን ግዙፉ የሕዝብ ማመላለሻ የሆነውን የኤርባስ ኤ380 አውሮፕላን እንደ ልብ ማስፈንጨት የሚችሉ እያንዳንዳቸው 3750 ሜትሮች ድረስ የሚረዝሙ ማኮብኮቢያዎችን ይዟል። ታዲያ አስደናቂው ገጽታ ውጩ ነው ብለው ካሰቡ ውስጡን ይመልከቱ። ወደ ውስጥ ዘልቀው ሲገቡ የበረዶ መንሸራተቻዎች፣ የጎልፍ መጫወቻዎች፣ ቅንጡ መመገቢያዎች፣ ከዛም አልፎ ተርፎ ካሲኖ ያገኛሉ። ብሮን ይጭነቀው እንጂ አንድ ባለ 5 ኮከብ ሆቴል ውስጥ የሚያገኙትን መስተንግዶ እዚህም ያገኛሉ። የደቡብ ኮሪያን ታሪኮች የያዙ ሙዚየሞችና ላይቭ የሚቀርብልዎ ባህላዊ ውዝዋዜ ከጉዞ በተጨማሪ የባህል ቅኝት እንዲያደርጉ ዕድል ይፈጥርልዎታል። በየዓመቱ ከ70 ሚሊዮን በላይ ተጓዦች ኢንቾንን ይጠቀማሉ። ምንም እንኳን ሰፊ ቁጥር ያለው ተጓዥ አየር ማረፊያውን ቢጠቀምም ካለው የተሳለጠ አገልግሎት አንጻር የዓለማችን ንጹሕና ውጤታማ የሆነ አየር ማረፊያ ተደርጎ ይቆጠራል። ታዲያ ይህ ውብ የሆነ አየር ማረፊያ የማስፋፊያ ሥራዎች እየተሰሩለት የሚገኝ ሲሆን 4ኛውን ማኮቦቢያ በመገንባት ዓመታዊ የተጓዦችን ቁጥር ወደ 100 ሚሊዮን እንደሚያሳድገው ይነገራል። 4ኛ ማራከሽ መኔራ አየር ማረፊያ። ከኢሲያ ወደ አፍሪካ ሰሜናዊ አሸዋማ ቦታዎችን እንጓ።